ምኞቴ ተገኘች። እንግዲህ ምኞት ዙፋኔን የኤልሳ እናት በጩቤ ልትወጋ ስትል እንግዲህ ምኞቴ ዙፋንዬ ብላ አዳነቻት ማለት ነው። እንግዲህ የዙፋን እናት ጥሩ ነገር አላረገችም። ነገር ግን አሁንም ዛቻዋ እንደቀጠለ ይገኛል ማለት ነው። ልጄ ለመጥፋቷ ምክንያት የሆኑትን ሰዎች ሁሉ በሙሉ ዋጋ አስከፍላቸዋለሁ እያለች ትገኛለች ማለት ነው። የኤልሳ አባትም እንግዲህ ኤልሳ በመጥፋቷ ምክንያት አድርጎ እንግዲህ ያልሆነ ቦታ እየተገኘ ይገኛል ማለት ነው። ያልሆኑ መጠጦችን እየጠጣ ይገኛል ማለት ነው። እንግዲህ የኤልሳ እናትም ደግሞ አባቷን አንተ እንዴት እኔ እዚህ ቤትማ አልኖርም አንተን የሰካራም ሚስት እየተባልኩ መጠራት አልፈልግም እያለች ትገኛለች ማለት ነው። የበረከት እናት በረከትን እንግዲህ ሲወጣ ሲገባ ምኞትን በሽተኛ ልጅ አግብተህ መውለድ የማትችል ልጅ አግብተህ እያለች ትገኛለች ማለት ነው። እንግዲህ ስመኝም ደግሞ ተይ ቲቲዬ እንደዚህ አትበይ፣ የሰው ልጅ የሚያጋጥመው ነገር አይታወቅም እያለች ስትላት እንግዲህ ስመኝ ደግሞ አንቺ ሁሌም እኔን ለማጥመድ ነው የተዘጋጀሽው እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። አብራችሁም ለምትሆኑ ውድ ፋሚሊዎቼ በጣም አመሰግናለሁ። እንግዲህ ኮረድ የተሰኘውን ክፍል 38 ይዤላችሁ መጥቻለሁ ማለት ነው። ምኞት እንግዲህ በባለፈው እንዳያቸዋት በጣም እየተጸጸተች በረከት ጋር ጠፍታ ለመሄድ ሞክራ ነበር። ነገር ግን በራሷ ጊዜ መታለች ማለት ነው። እንግዲህ በረከትም እሷን በመፈለግ ተጠምዶ ይገኝ ነበረ። ነገር ግን የማርታ ዙፋኔን እንግዲህ በባለፈው አይታችሁት ከሆነ በቢላ ልትወጋ ስትል እንግዲህ ቪዲዮ ተቋርጦ ነበር። ነገር ግን አሁንም ወይዘሮ ማርታ ዙፋንን ልትወጋ ስትል ምኞቴ በርቀት አይታ ዙፋን ብላ እንግዲህ ወይዘሮ ማርታ ከእጇ ላይ ቢላው ነጥቋት ወድቋል ማለት ነው። ከዛም በኋላ ምኞቴ ከየት መጣሽ? ከየት ነው የመጣሽው? ምኞቴ ወንድሜ እኮ ባንቺ እየተጨነቀ ነበረ ስትላት ወይዘሮ ምኞትም ደግሞ አሁን እሱን ታዩና እኔ ደህና ነኝ፣ አንቺ ግን ደህና ነሽ ወይ ስትላት አዎ ብላ ወይዘሮ ማርታም ደግሞ ይቺ ሰላቢ የሆነ ሴት አሁን መጣ እንዴት ታስጥለኝ እቺ ልጅ ሳልወጋ ሳልበቀላት እያለች ስትል ዘወር ስትልም ደግሞ አንቺ ዝም ልታረጊ መጣሽ ምን ፈልገሽ ነው ስትላት ዙፋን ምንም አልፈለኩም ስትላት ቢላውን ያሽው እኔ ልትወጊ ነው እንዴ ስትላት አይ አይደለም ብላ እንግዲህ ቢላዋን ይዛ ሮጣለች ማለት ነው ወይዘሮ ማርታ። ከዛም በኋላ ዙፋንና ምኞት እንግዲህ በይነ እንሄድ ወደ ቤት ምኞትዬ ወንድሜ በአንቺ ጭንቀት በጣም ተጨንቆ ነበረ እንኳን ደህና መጣሽ ብላ እንግዲህ ወደ ቤቷ ይዛት ሄደች ማለት ነው። ከዛም ባለፈ የበረከት እናት እንግዲህ በረከትን ሲወጣ ሲገባ መውለድ የማትችል በሽተኛ ሴት አግብተህ እንዴት ታገባለህ እያለች ትላለች ማለት ነው። ይህን ስትልም አየ እባክሽ ተይ እንደዚህ አትበይ እንደዚህ ማለት እባክሽ ታይ ተዛሬ ጀምረሽ የመጨረሻ ማስጠንቀቂያ ልስጥሽ፣ ምኞትን በጣም ነው የምወዳት እንደዚህ እንዳትይብኝ እያለ በረከትም ይገኛል ማለት ነው። ወይዘሮ ስመኝም ደግሞ እንግዲህ ኧረ ተይ ቲቲ እንደዚህ አትበይ፣ የእግዜር መንጫው እኮ አይታወቅም፣ እባክሽ ተይ እባክሽ እንደዚህ አትበይ እያለች ስትላት መስሚያዋ ጥጥ ነው የበረከት እናት ማለት ነው። ከዛም በኋላ በጣም አዝኛለሁ፣ ኤልሳ በመጥፋቷ በጣም ነው ያዘንኩት፣ ለኤልሳ አይገባትም ነበረ ብላ ስትል እንግዲህ የበረከት እናት ወይዘሮ ስመኝም ደግሞ አየሽ የእግዜር መንጫው አይታወቅም ስልሽ ለዚህ ነው ስትላት እንጂ ደግሞ ሁሌ እኔን ለማጥመድና እኔን አሽሙር ለመናገር መቼም ቢሆን ተመልሰሽ አታቂም፣ ስመኝ እባክሽ አሽሙር አትናገሪኝ እያለች ትላለች ማለት ነው። ስመኝ ትክክል ነው የተናገረችው። ያው ስመኝ ተሰሚነት ስለሌላት ነው እንጂ ማንም የሚሰማ ሰው ስለሌለ ነው እንጂ ስመኝ እውነታውን ነው የተናገረችው። የበረከት እናት ይልቁንስ ትክክል አይደለም የሚያደርጉት ነገር፣ ምክንያቱም ሴት ልጅ አላት እሷም እንደዚህ መናገር የለባትም፣ በፈጣሪ ስራ መግባት የለባትም ነበረ። ነገር ግን ስመኝም ታይ እባክሽ እንደዚህ አትበይ፣ የፈጣሪ መንጫው አይታወቅም፣ እንደዚህ እንዳትናገር እያለች ስትላን ነበር ማለት ነው። ከዛም በኋላ እንግዲህ በረከት ምኞቱን ሲያገኛት ምኞቴ መጣሽልኝ ወይ ብሎ በጣም ደስ ሲለው መጣሽብኝ አይደለ ለምን መጣሽልኝ፣ ለምን ልጄን አትይልኝም፣ ልጄን ለምን አትለቂልኝም እያለች የበረከት እናት ትገኛለች ማለት ነው። ጋለማዬ ተይ እባክሽ እንደዚህ የሚያስቀይም ነገር አትናገሪብኝ ብዬሻለሁ ዙፋን ምኞቴን ሲላት በረከትም
የበረከት እናት አሁንም እየተናገረ ትገኛለች ማለት ነው። በረከትም ደግሞ ምኞቴ እንኳን ደህና መጣሽልኝ፣ እኔ በጣም ነው የምወድሽ፣ ከዛሬ ጀምረሽ እንደዚህ አይነት ውሳኔ እንዳትወስኒ ሲላት፣ በረከት እኔም በጣም ነው የምወድሽ፣ ነገር ግን ያንተን ጭንቀት ማየት ስለማልፈልግ ነው እንጂ እያለ ትገኛለች ማለት ነው ምኞት። ከዛም ባለፈ የበረከት እናት እንግዲህ ዙፋንን ወንድምሽን ተቆጭ፣ ወንድምሽን ምከሪው ስትላት፣ እማዬ ተይ፣ ምኞት እኮ ወዳና ፈልጋ ያገኘችው ነገር አይደለም፣ ሁሉም ቦታ የሚከሰት ነው፣ ይሄ ፈጣሪ ስራ ነው፣ እባክሽ በሱ ስራ አትግቢ እያለች ስትላት ነበር ማለት ነው። ነገር ግን የበረከት እናት አሁንም አልተመለሰችም። ያው ምኞት የማጣጣል ነው የፈለገችው። ልጄ የማትወልድ ሚስት አግብቶ ልጄ እንደዚህ እንደዚህ እያለች ነው የምትገኘው ማለት ነው። ከዛም በኋላ ዙፋኔን አንቺ ከወንድምሽ ጎን ሆነሽ እኔ ለምንድን ነው እንደዚህ የምትይው ስትላት፣ እማዬ ባክሽ ባክሽ እንደዚህ እያልሽ በረከትን በጭንቀት ላይ ጭንቀት አትፍጠሪበት ስትላት፣ እኔ ጭንቀት አልሆነውም የማትወልድና ጥመምተኛ ሚስት አግብቶ እሱ ነው ጭንቀት ውስጥ የወደቀ እንዲገባ የሆነው እንጂ እኔ አይደለሁም ስትላት፣ እማዬ በረከትን እንደዚህ እያልሽ የራሱን ውሳኔ እንዲወስን አታድርጊው፣ ባክሽ ተይ፣ ባክሽ እንደዚህ እያልሽ መጥፎ ቃላቶችን አትናገሪው ስትላት፣ ደግሞ የምን ማለት ነው ልጄ ስትላት፣ ዙፋንም ደግሞ እማዬ አንቺ የምታስገድጁ ከሆነ ከምኞትና ከአንቺ ምርጫውን ይወስናል ማለት ነው፣ ውሳኔውን ይወስናል ማለት ነው ስትላት፣ እኮ ደግሞ እንደዚህ ብለሽ ልጁን ደግሞ እንደዚህ እያልሽ ማስተያየት ጀመርሽ፣ ልጄ የራሱን ውሳኔ ይወስን እያልሽ ከኔና ከሷ ሊመርጥ ትናንት በመጣች በምኞት ሊመርጠኝ እኔን ምርጫ ውስጥ ሊያስገባኝ ያውን በሽተኛ ሚስት እያለች ስትል፣ አንቺ ነሽ እዚህ ምርጫ ውስጥ የምታስገቢው እሱ አይደለም፣ ታተገደደ ምርጫ ይመርጣል፣ እባክሽ ተይ ስትላል ነበር ማለት ነው። እውነት ነው። መቼም ትዳሩን ትቶ እንትን ማለት አይቻልም። በነገር ቢሆንም ግን ያው እናት ናት። እናት የራሷ የሆነ ቦታ አላት። ትዳር ደግሞ የራሱ የሆነ ቦታ አለው ማለት ነው። እናትም ብትሆን ድንበሯን ከሳተች ያው ምርጫ ወደ ሚስቱ ማድረጉ አይቀርም በረከትም። ምክንያቱም ምኞትም ወዲያና ፈልጋ ያገኘችው ነገር ምንም አይነት ነገር የለም። በሽታ ሲመጣ አንድ ሰው ላይ ወዶ ወይም ፈቅዶ ገዝቶም ሆነ ምንም ብሎ የሚያመጣው አይደለም፣ የፈጣሪ ስጦታ ነው። ነገር ግን የበረከት እናት ይሄንን ብላ አላለችም ማለት ነው። ከዛም በኋላ መውለድ በማትችል በበሽተኛ ማን እኔን አይቀይረኝም፣ እኔን እናቱን 9 ወር ሙሉ አርግዤ አዝዬ አስድጌማ እንደዚህ እንዴት ድርድር ውስጥ ያስገባኛል እያለች ስትል ነበር ማለት ነው። ከዛም በኋላ ወይዘሮ ስመኝ እንግዲህ ቡናዋን አፈላልታ ሰላም ያልክ ጌታ ሰላም አሳድረኝ፣ ሰላም አውለኝ እያለች ስትጸልይ እንግዲህ የአሁን ሚስቶችማ ጭራሹን ቁርስም አያስበሉ አስተኝተው ነው የሚያውሉት። ተነስተው ቡና እናፍላ ያቁ ምን አያቁ እያለች ስትል የበረከት እናት ወይዘሮ ስመኝም ደግሞ እኔ እናታቸዋለሁ ለልጆቼ አላንስም፣ ቡናውንም ሁሉንም አፈላላቸዋለሁ ስትል ከዛም በኋላ ሁሌ የሰው እጅ ተጠብቆ ሁሌ እያለ የበረከት እናት ስትል ከዛም በኋላ እማዬ እኔና ምኞቴ እኮ ቁርስ በልተን የተኛ ነው ሲላት፣ የበረከት እናትም በጣም ደነገጠች እና መቼ ልጄ እኛን ትታችሁ እኛ እኮ ተኛ ተለይታችሁ ስትለው፣ ዙፋኔም ደግሞ ይኸውልሽ እማዬ በማታውቂው ነገርና ባላየሽው ነገር መሀል ውስጥ አትግቢ አታውሪ እምልሽ ለዚህ ነው እማዬ አየሽ አይደለ ስትላት፣ ዙፋንም የበረከት እናትም በጣም ተቆጥታ፣ በረከትም ደግሞ ለዛ ብለን አይደለም ምኞቴ ቁርስ በልታ መድኃኒቷን መውሰድ ስላለባት ነው ሲላት፣ እሺ ብላ እንግዲህ የበረከት እናት ተቆጥታ ወደ ክላሷ ገባች ማለት ነው። ከዛም በኋላ ዶክተር ደውሎ በረከት ግን ቶሎ ድረሱልኝ ሲላቸው በረከትና ዙፋኔም ተያይዘው ሄዱ ማለት ነው። ተያይዘው ሲሄዱም እንግዲህ ወይ የበረከት እናት ምኞትን ልጄን ችግር ውስጥ አስገባሽብኝ፣ ለምን ተመልሰሽ መጣሽ፣ እንደጠፋሽ አልቀረሽም ወይ እያለች ስትል፣ ወይ ስመኝም ደግሞ ታይ ግዴለሽም ታይ እንደዚህ አትበይ ብዬሻለሁኝ ላፍሽ ለከት ይኑርሽ ስትላት ነበር ማለት ነው። በጣም እየተቆጣቻት ነበር ማለት ነው። እንግዲህ ወይዘሮ ስመኝ እንደዚህ አትበይ ባክሽ ታይ እያለች የበረከትን እናት በጣም እየተቆጣቻት ነበር። ነገር ግን የበረከት እናት አሁንም ቢሆን ምኞትን መጥፎ ነገር ከመናገር ወደ ኋላ አላለችም ማለት ነው። ከዛም ባለፈ ምኞቴ ስታለቅስ ስመኝ ተነስታ ልጄ ታይ ሁሉም ነገር ያጋጥማል፣ አንቺ ጠንካራ ሴት መሆን ያለብሽ መጠንከር አለብሽ ስትላት፣ ልክ ነሽ አንቺ ነሽ እስካሁን ሰዓት ድረስ ከጎኔ ያለሽልኝ እያለች ስትል ነበር ማለት ነው።
አዎ መጠንከር ነው ምኞቴም። በጣም መጠንከር አለባት። ለጥላትና ለጭስ ቦታ አይለቀቅም። እንደዚህ ለሚልሽ ሰው ጥንካሬሽን ማሳየት ነው እንጂ ደካማ ጎንን ማሳየት አያስፈልግም። ምክንያቱም ደካማ ጎናችሁን ካዩባችሁ እነዛ የሚጠሏችሁ ሰዎች ወይም የማይፈልጓችሁ ሰዎች የባስ እናንተ እንዲትወድቁ ነው የሚጥሩት እንጂ ለእናንተ እድገትም ሆነ ለእናንተ ስኬት ምንም አይነት ነገር እንትን አይሉም ማለት ነው። ስለዚህ በህይወታችሁ ለሚመጣ ነገር ጠንካራ ሆናችሁ ማሳለፍ ነው እንጂ እጅ መስጠት የለባችሁም ማለት ነው። ከዛም ባለፈ ልጅ ይዘሽ ጠንካራ መሆን ነው ያለብሽ። ትድን ያለሽ የማይታመም ሰው የለም። ሁሉም ለምኖ ያመጣውም ነገር የለም። ተስፋ እንዳቆርጭ ማንም ሰው በሚናገርሽ ነገር ከጆሮሽ እንትን እንዳትይ ስትላል ነበር ማለት ነው። ከዛም ባለፈ በረከትና ዙፋኔም እማዬ በረከት እማዬ እኮ አስበው አይደለም የምታወራው፣ ስለዚህ ቂም እንዳትይዙባት እባካቸው ሲል አይ ልቧ ላይ ያለውን ነው በአፏ የምትናገረው፣ ልቧ ውስጥ ያለውን ነው እያለ ሲል ነበር በረከት ማለት ነው። አንድ ሰው ልቡ ላይ ያሰበውን ነገር ነው በነገራችን ላይ ውስጡ ላይ የሚናገረው። የዋህ ናት፣ ያው አፏ ነው እንጂ ምንም ሆዷ ቂም የለውም። ቂም አትያዙባት እያለች ስትል ነበር ማለት ነው ስመኝም። ከዛም በኋላ በረከትም ቂም ባይኖራትማ እንደዚህ አትናገርም ነበረ። ውስጧ ያሰበውን ነገር ነው እንጂ አሁን አፏ ላይ ይመጣላት የምትናገረው እያለ ሲል ነበር ማለት ነው። ከዛም በኋላ እንግዲህ ዶክተር አሁንም ቢሆን ኤልሳን ባለማግኘቱ ያልሆነ መጠጦችን እየጠጣ ይገኛል ማለት ነው። የዙፋንም እናት አባቷን አንተ እንደ አባት ምን አድርገሃል ስትለው እኔ እንደ አባትማ ምንም ያደረኩት የለኝም፣ እውነትሽን ነው ልጄ ስትወጣ ስገባ እየጨቀጨቅሽ ሱቅ ላይ እንደሚሸጥ ሸቀጥ እያስማማሽ ለማፈልገው ሰው ልትድር እያልሽ አንቺ ነሽ ለልጄ ሁሉ ነገር ያደረግሽብኝ ብሎ ሲላት እኔ አይደለሁም አንተ እንደ አባትነት የአባትነት ድርሻህን ምን አድርገሃል ስትለው እኔማ ልጄን እንደዛ መድረሻ መውጫ ስታስገቢያት አንቄ አንቺን አለመድፋቴ ነው፣ ይሄ ነው አባትነት ድርሻዬን ያልተወጣሁት ለዚህ ነው እያለ እንግዲህ አንገቷን አንቋት ነበር ማለት ነው። ከዛም በኋላ ዶክተሩ ያልሆነ መጠጦችን እየጠጣ በኤልሳ ምክንያት እንግዲህ አልሆነ ስሜት ውስጥ እየገባ ይገኛል ማለት ነው። ከዛም በኋላ ዶክተሩን እና ዙፋንዬ ምግብ ላምጣልህ፣ ዶክተር ራስህን መጠበቅ አለብህ፣ ዶክተር ኤልሳ እንዲትገኝ አንተ ጠንካራ መሆን አለብህ፣ እኛም ደግሞ ከጎንህ ነን እያሉት ይገኛሉ ማለት ነው። ምኞቴም ደግሞ አዎ ከዶክተሩ ጎን ሆናችሁ ለኤልሳ መገኘት አለባት። ዶክተር ላንተ ብዙ ዋጋ ከፍሏል በረከትዬ። ስለዚህ አንተም ደግሞ ከዶክተር ጎን ሆነህ ኤልሳን ለማግኘት ሞክር እያለች እንግዲህ ስታጠነክረው ነበር ማለት ነው። ምኞቴም ኤልሳ ትገኛለች። ያው እንግዲህ አውቆ የተደበቀ ሰው ቢጠሩት ወይ አይልም አይደል የሚባለው። ያው እንግዲህ ምንም ማድረግ አይቻልም። ያው ትገኛለች። ሰርጉ እናቷ ያመጣችው ሰርግ ወይም እናቷ ያመጣችው ሽምግልና እስተሚርቅላት ድረስ ነው እንጂ የተደበቀችው ትገኛለች ብዬ አስባለሁኝ። ከዛም በኋላ እንግዲህ ወይዘሮ የኤልሳ እናት እንግዲህ የኤልሳ እናት ዙፋንን ለመበቀል አሁንም ቢሆን እበቀላቸዋለሁ እያለች ትገኛለች ማለት ነው። ከዛም በኋላ ለዶክተሩ ምግብ ላምጣልህ፣ ዶክተርዬ ምግብ ብላ አንተ ራስህን ጠብቅ ብላ እንግዲህ ዙፋን ምግብ ልትሰጠው ስትሄድ የዙፋን እናት እንግዲህ የእንትና የኤልሳ እናት እንግዲህ በመድኃኒት ላይ መርፌ ይዛ እንግዲህ ዙፋንን ለመውጋት እንግዲህ ተፍ ተፍ እያለች ትገኛለች ማለት ነው። ምግብ ለምን መጣሽ እዚህ ድንገት ስትደርስባት ለምን መጣሽ እዚህ ስትላት ለዶክተር ምግብ ልሰጠው ነው ስትላት በሂጂ ስጭዋ ታዲያ ሂጂ ስጭው ብላ እንግዲህ ህዳስስ ልስታቀርብስ ወደ ኩሽና ስገባ ከኋላዋ ይዛ እንግዲህ በመርፌ እንደወጋቻት ነው እንግዲህ ዙፋኔም ደግሞ ራሷን ስታ እንደወደቀች ነው። ምክንያቱም እንደዛ ተችው ነው እንግዲህ ልጄን እንድትጠፋ ያደረጉብኝ እነሱ ናቸው፣ ስለዚህ ዋጋቸውን አስከፍላቸዋለሁ እያለች እንዳለችውም ዋጋ ልታስከፍላቸው ነው መሰል እንግዲህ። ዶክተርም ደግሞ አሁን እንኳን እዚህ ስሜት ውስጥ ሆነሽ እንደዚህ ስሜት ውስጥ ሆነሽ በቀልሽንና መጥፎ ነገር ማውራትሽን ለምንድን ነው የማትተይው? መጥፎ ነገር አታውሪ እያለ ይላል ማለት ነው። ነገር ግን እሷ መጥፎ ነገር ከማውራቷ ምን የምትመለስ ነገር አይደለችም። የኤልሳ እናትና የዙፋን እናት በጣም መጥፎ ሴቶች ናቸው። ሴት ሆኖ በሴት ላይ እንደዚህ መጨከን። የዙፋንና የበረከት እናትም ቢሆን ምኞትን እንግዲህ አይኗን ላፈራ ልያት እያለች ትገኛለች ማለት ነው።
ውድ ፋሚሊዎች ይህን ይመስል ነበረ። ኮረዳ 38-39 እስከምንገናኝ ድረስ መልካም ቆይታ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለቪዲዮ ጥራት ደግሞ በጣም ይቅርታ እያልኩኝ ሰናበታችኋለሁ። ሰላምና ፍቅርን አንድነትን ይስጠን። ባይ ባይ።